ትችላለሽ። ከዚህ በኋላ ደግሞ እኛ በል እስከ 6-7 ድረስ የሚከተል ይሆናል። እንግዲህ አሁን ደግሞ አንቺ ወደ ቤት ገብተሽ አድርገሽ ነው እስካሁን ድረስ ስለነበረሽ ጊዜ ጋርጋ አመሰግናለሁ። ስለዚህ በተቻለ መጠን ምንድነው ቀጠናዎቻችን ላይ ብሎኮቻችን ላይ ምን ስጋት አለ፣ እነማን ናቸው፣ በምን ሰዓት ነው ስጋቱ ያለው የሚለውን ነገር ለይታችሁ በደንብ መረጃ ከፖሊስ ጋር ከሌሎች የጸጥታ አካላቶች ጋር ወረዳዎች ማወቅ ያለባቸውን ነገር በደንብ ማወቅ መቻል ስላለባቸው ያለውን ነገር በቅንጅት መስራት ያስፈልጋል የሚለውን ነገር መውሰድ ነው። ሌላው ጨለማ ቦታዎች አካባቢ ላይ ማብራት ይወጣል። ማብራት መውጣት አለበት። ማብራት ካልወጣ ወንጀለኞች ወንጀል ፈጽመው እንደፈለጉ ሊያመልጡብን ነው ማለት ነው። በተለይም አሁን አስቸጋሪ የሆነ ቀጠና ነው። በተለይም እንደ ቀጠና 3 አሁን በቃ መግቢያው መውጫው በቃ ውስጥ ለውስጥ በጣም ማምለጫ መንገዶች አሉ። ስለዚህ እዛ መግቢያ መውጫ መንገዶች ላይ ማብራት በአግባቡ አስተካክለን ቢያንስ ፊቱን ለመለየት የለበሰውን ልብሱን ካለመለየት በጣም ነው የሚያግዝ። ስለዚህ በተቻለ መጠን ማብራት ማስበራት መቻል አለብን የሚለውን ነገር መውሰድ ነው። ሌላው የሰላም ሰራዊት እንግዲህ እኔ እንደዚህ ወረዳ ጥሩ ነው